በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የበዓታ ሶስት ሚዲያ ተከታታዮቻችን፣ በዛሬው ትረካችን የመጽሐፍ ቅዱስ ራስ ዘውድ አክሊል ብለው አባቶቻችን ስለሚጠሩት የሉቃስ ወንጌል 15 ይሆናል። ወደ ትረካችን ከማለፋችን በፊት ሰብስክራይብ እና ላይክ በማድረግ አገልግሎታችንን ያበረታቱ። አሁን ወደ ትረካችን እንለፍ። ጌታችንና አምላካችን ኢየሱስ ክርስቶስ እዚች ምድር ላይ በቆየበት በመዋዕለ ሥጋዌው በመዋዕለ ስብከቱ ሰው ሆኖ 30 ዓመት ኖሮ 3 ዓመት ያስተማራት ወንጌል ናት እስካሁን ዓለምን እያዳረሰች ያለችው። በዚያን ጊዜ ወደ ጌታ ጉባኤ ለመማር ከሚመጡ ሰዎች መካከል አብዛኛዎቹ ልክ እንደ እኔና እንደናንተ ኃጢአተኛ ሰዎች ናቸው። ጌታ ይህን በማድረጉ አልተወደደለትም ነበር። እንዲያውም ስም ሁሉ አውጥተውለት ነበር። መፍቀሬ ኃጥአን ወይም የኃጢአተኞች ወዳጅ ነበር የክርስቶስ ስም። በሌላ ደግሞ ወደ እርሱ ጉባኤ ከሚመጡ ሰዎች መካከል ቀራጮች ናቸው። በዚህም ምክንያት በእስራኤል ሕዝብ ዘንድ አልተወደደለትም ነበር። ምክንያቱም እነዚህ ቀራጮች በሕዝቡ ላይ ሕግ ወይም ፍትሕ ስለሚያጓድሉ አብዝተው ይጠሏቸው ነበር። ሌላኛው ደግሞ እነዚህ ቀራጮች ተቀጥረው የሚሰሩት ለሮም መንግስት ነው። ስለዚህም የእስራኤል ሕዝብ አብዝቶ ነበር የሚጠላቸው። ይሁንና ጌታችንና አምላካችን ኢየሱስ ክርስቶስ ይህን ለማስረዳት ሲል 3 ምሳሌዎችን አነሳ። የመጀመሪያው ለአንድ ከብት እረኛ 100 በጎች ነበሩት። ከ100 በጎቹ መካከል አንድ በግ እንደጠፋበት አስተዋለ ይላል። 99ኙን በጎቹን እዛው በረትቶ አንዱን በግ ፍለጋ ይፈልግ ወጣ። እንደው በግ የሚፈለገው ገጠር ነውና ቀኑን በሙሉ በግ ሲጠብቅ ለዋለ ሰው ምሽት ላይ አንድ በጉ እንደጠፋበት ላወቀ እረኛ ምን ያህል አድካሚ መሆኑን ለእናንተ አልነግርም። ጦሴን ይዞት ይሂድ ሳይል በዛ በጨለማ ሊፈልገው ወጣ። መቼም በግ የሚጠበቀው ገጠር ነውና አንድ ሁለቴ እንቅፋት እግሩን እየመታው ያን የጠፋ በግ ከብዙ ልፋት በኋላ እኩለ ሌሊት ላይ አገኘው። ደስም አለው። አነሳና በጉን በትከሻው አቅፎ ወደ ቤቱ ከሄደም በኋላ ጎረቤቱና ወዳጆቹን ሰብስቦ የጠፋውን እኮ በጌን አገኘሁት፣ ከኔ ጋር ደስ ይበላቸው አላቸው። በአንድ ኃጢአተኛ መገኘት ምክንያት በሰማይ ታላቅ ደስታ ሆነ ይላል። በሁለተኛ ደግሞ ጌታችን ሌላ ምሳሌ ተናገረ። አንዲት ሴት 10 ዲናሮች ነበሯት። ከ10 ዲናሩ ውስጥ አንዱ እንደጠፋበት አወቀች። ቤቱ ውስጥ ያለውን ቆሻሻ በሙሉ አጽድታ ከጨረሰች በኋላ ከቆሻሻው መሃል ያን የጠፋ ሳንቲም ከዛ መሃል ፈልጋ አገኘችው። እሷም እንደ ባለ በጉ ጎረቤቶቿን ሰብስባ የጠፋውን እኮ ሳንቲሜን አገኘሁት፣ ከኔ ጋር ደስ ይበላችሁ አለች ይላል። ይህን የትምህርት ክፍል ሳስብ አንድ ነገር ወደ ውስጤ ይመላለሳል። ይህ ቃል የተነገረው እዛው ጌታ ቤት ውስጥ ላለነው ሰዎች ይመስለኛል። እንዳይፈልገን እዛው ቤቱ ውስጥ ነን፣ እንዳይተወን ደግሞ ከቆሻሻው መሃል ነን። ለእኛ ለአስቸጋሪዎቹ የተነገረ ቃል ይመስለኛል። ጌታ በምሕረቱ እሱ ይጠብቀን። ጌታችንም 3ኛ ምሳሌ ተናገረ። ለአንድ አባት 2 ልጆች ነበሩት። አንደኛውም ልጅ የአባቱን ሀብት መካፈል ፈለገ። አባቱ እንኳን እስኪሞት አልጠበቀም። አባት ግን አላስቻለውም። የሀብቱን 1/3 ሰጠው። ሀብቱንም ይዞ ወደ ሩቅ ሀገር ተሰደደ። ካገኘው ጋር በልቶ ጠጥቶ ብሩን ከጨረሰው በኋላ ጓደኞቹም አለቁ። ይሄ ተንደላቆ በምቾት ያደገ ልጅ ወደ አንድ ባለጸጋ ቤት ተጠግቶ የአሳማ ጠባቂ ሆነ። አሳማ ማለት በግዕዝ እጅግ አስቀያሚው እንስሳ ነው። እነሱን ከመጠበቅ በላይ ይህን ልጅ የሚያስቸግረው ረሃቡ ነበር። አልፎ ተርፎ እነሱ ከሚበሉት ምግብ ይመኝ ነበር።
ይሄ ልጅ ግን በልቡ አንድ ነገር አሰበ። በአባቴ ቤት በዚህ ሰዓት በልተው ጠጥተው የሚተርፋቸው ስንት አገልጋዮች አሉ አለ። አሁኑኑ ተነስቼ ወደ አባቴ እሄዳለሁ፣ አባቴንም እንዲህ እለዋለሁ አለ። አባቴ በሰማይና በምድር በደልኩ። በሰማይ አባትንና እናትህን አክብር ባለ በእግዚአብሔር ፊት፣ በምድር ደግሞ በአንተ አለው። አባትም እንዲህ አለ፣ ከሁሉ የተሻለ ልብስ አምጡለት፣ ለእጁ ቀለበት፣ ለእግሩ ጫማ ስጡት። ልጄ ጠፍቶ ነበር ስለተገኘ፣ ሞቶ ነበር ሕያው ስለሆነ አለ። አባትየውም ጎረቤቶቹን ሰብስቦ እንዲህ አለ፣ የጠፋውን እኮ ልጄን አገኘሁት፣ ከእኔ ጋር ደስ ይበላችሁ አለ ይላል። አስጀምሮ ላስጨረሰን ለልዑል እግዚአብሔር ምስጋና ይግባው፣ አሜን።